በፈጣሪ ስም ምን አይነት ኳስ ነው ትላንትና ኑኒ ማዱኬ ለእንግላንድ ብሔራዊ ቡድን ባረገው ጨዋታ ይሳተው። ተጫዋቹ እኮ ሙሉ ስራውን ሰርቶታል ማለት ትችላላችሁ። መጨረሻ አፈጻጸም ላይ ነው ችግር የገጠመው። እንደምትመለከቱት በረኛውን ገሎ ነው ያለፈው በሚገርም ስኪል። እውነት ይሄ ተጫዋች ግን ከነ ፊል ፎደን ከነ ኮል ፓልመር በልጦ ነው ይጠራው ለእንግላንድ ብሔራዊ ቡድን ለዓለም ዋንጫ መጫወት አለበት ይመጥናል ተብሎ መጠራቱ ግን በእርግጥ በዛ ቦታ ላይ እነ ሳካን የመሳሰሉ ትልልቅ ተጫዋቾች አሉ። ነገር ግን ለቤንችነትም የማይመጥን ለእንግላንድ ብሔራዊ ቡድን ብዬ ነው የማስበው። ይሄ የቼልሲ አልሳካለ ብሎ ለአርሰናል የተሸጠ እኔ ያምና የዝውውር መስኮት ላይ ራሱ በጣም ገርሞኝ ነበር። አርሰናሎቹ ይህን ያህል ብር አውጥተው እንደዚህ አይነት ተጫዋች ከቼልሲ ለምን እንደገዙ አላውቅም። የቼልሲ ቤንች የነበረ ተጫዋችን በዚህን ያህል ብር አውጥተህ መግዛት ምን ጥቅም እንዳለው ራሱ ለአርሰናሎች ሁሉ አልገባኝም ነበር። ለዚህ ይሄ ሁሉ ብር ከሚያወጡ ለሮድሪጎ ጊዮች ለሪያል ማድሪዱ አጥቂ 100 ሚሊዮን ቢያወጡ ይሻላል ብዬ ነው የማስበው። እንደኔ ሞርጋን ሮጀርስን አምና ቢገዙት ኖሮ አሁን በሚጠራበት ዋጋ አልነበረም። ሞርጋን ሮጀርስ ያኔ የሚጠራበት የነበረው ዋጋ እስከ 40 ሚሊዮንም ታገኙት ነበር ሞርጋን ሮጀርስን። አሁን ግን 100 ሚሊዮን ራሱ አስቶን ቪላ ሊደረደርባችሁ ይችላል።